ሶፋን ገብቷል የተባለው እንዴ ሙሉ ፋሚሊው እኔ ተይዟል በእውነት እንትን አለ ባይዘው መድኃኒት የሆነች አንድ ማት ነርስ አለች ቲክቶክ ላይ እና ሰጀስት ያደረጋቸው መድኃኒቶች አሉ እሺ ሰጀስት ላርክሽ አረ ለጩጬዎችም ለዛዋቂም ነው ምን ለምስ ምንድን ነበር የህፃናት ኤፍሪን ፕላስ ሚል ለህፃናት ኤፍሪን ፕላስ እሺ ያዋቂ ደግሞ ኮልድ ኤንድ ፍሉ ስኒፕ ነው አረ አንቺ ዝም ካልኩሽ በእውነት የምጥልጥጊ ነው አረ ሄደኮ ፋርማሲስት ተቆጣይካለ እኔ ያልኩ ወዲያ ካለው ጤና አዳማን ዘመከሰዋል እስካሁን ነው አላረክም እስካሁን ነው አላረክም እስኪ በቁል ዘርቻለሁ እስኪ በቁል ምት ቆንጆ ነው አንቺም ቢይዝሽ በጣም እንትን አረግሻለሁ ሰጀስት አረግሻለሁ እኔ ባይዘው ዋይት ብለድ ሴሊ በጣም እንትን ዋር እንዳሰሙት እንዳትወስዱ ብላችሁ ብላኝ እንዳትወስዱ እናንተ ወሰዱ እሱስ ጋር ይጠብቅ ከዛ እናዋል ግን ወሰዱ ሰጀስት አረጋችሁ አሁን ተሻለኝ አሁን እንዳው ቀጥ ነው የሚያደርገው ድኛለሁ ቶ አልወስዱ ኤኒዌይስ ጀለስን ተውት የኔ ምክር አዳምጡ Okay, let's go. ሰላም ውድ የድባብ ዩቲዩብ ቤተሰቦቻችን ችን እንዴት ናችሁ? ድባብ ዩቲዩብ ተመልሷል። ዛሬም እንደተለመደው በተለያዩ አዝናኝ ወይም እግርግር በሚሉ ጨዋታዎች ከች ብለናል እንግዲህ እንደተለመደው ላይክ ሼር ሰብስክራይብ ኮሜንት አርጉ ሐሳባችሁን አስተያየታችሁን አርጉ እንደሚደረገው አርጉ ምንድነው ማረግና እና ዛሬ እስቲ እንትን ብለን እንትን አስቤያለሁ ማለት በዘፈን ነው ሪአክት የምናደርገው ግን እስቲ ዛሬ ደግሞ ያንቺንም ህመም ምክንያት በማድረግ ትንሽ እንትን ያስፈልግሻል መነቃቃት ኢንጆይ ማድረግ ያስፈልግሻልና እስቲ እሱን ፈን ቪዲዮስ ናቸው ሪአክሽን እናደርግባቸው ዛሬ ከተመቻችሁ ግጩን ካልተመቻችሁ በሉት ምንም እንዳትጨነቁ በሉት ማለት ካለባችሁ ይመቻችሁ ሌትስ ቢጊን የጨቡዴ ትምህርት ሰላም ተማሪዎች ዛሬ የምንማረው ስለ አንተ ጭንቅሎ ለምንድን ነው ክላስ ውስጥ የምትተኛው? ሰር ለምንድን ነው እኔስተኛ የምታስተምረው? እንደዚህ ነው አስተማሪ ላይ የምትመልሰው? ጤነኛ ነህ ግን? ምን አልከኝ ቲቸር? ብልጤውንክ ይመስላል እንዴ? እሺ 2 ሲደመር 2 ስንት ነው? 2 ሲደመር 2 4 ነው ቲቸር። 4 ሲደመር 4 4 ሲደመር 4 8 ኦኬ ሜጋው ተማሪ ነው እና አስተማሪ ሲመጣም በቃ ኦሬዲ ስለሚያውቅ ይተኛ ችግር የለበትም ጭራሽ ቃል እኮ ለምንድን ነው እስተኛ የምታስተምሩ እኔ እስተኛ አየሽ እንደዚህ እኮ ባይዘው እንደዚህ አይነት ተማሪ አልነበረም በትምህርት ላይፍሽ ውስጥ ግን ይሄ እኔ አሁን በስርዓት ነው አስተማሪ ሲመጣ ራሱ መምህር ሲገባ ኮምፕራችን ተነስተን እንቀበል አይ ስርዓት አለ ለከርሽ እኮ እንደምን አደራችሁ ተማሪዎች ደህና እግዚአብሔር ይመስገን ብለን ነው ሁሉ አይ እሱ አሁንም አሬል አለ ትንንትኖች ላይ ቀንሶ ሊሆን ይችላል ከአንደኛ እስከ ምናምን ሊኖር ይችላል እንጂ ሃይ ስኩል ላይ ነው እኔ እስከ ሃይ ስኩል ድረስ ተነስቻለሁ ኮምፓል አይ ሃይ ስኩል ላይ ተነስቶ ነው አይሻ እናንተ ጋር ተበላሽው ማለት ጀነሬሽን ሜቢ ግን እኔ ትዝ የሚለኝ እንደዚህ አይነት ተማሪ ነበር ማለት ሚተኛና ምናምን ሳይሆን እንደ ካስተማሪ ጋር እኩል የሚያወራ አለ እና አስተማሪው ያልበዋል ደሞ አለ እንግዲህ ደሞ ሚግ ከኛ ጋር ሲራገጥ ብሎ እሱን ኮምፒውተር ለካስ እኛ ዶክመንተኛ ለሱ ይቸክላል ይመቸው ግን ይደርሱ እሱ ልጅ ወይ ማትሪካል መጣለት ምን ይመጣል ኦኬ ቸኩሉ ግን እንደዚህ አይነት ተማሪዎች አሉ ብቻ ይመች ጨቡዴ እስቲ 8 ሲደመር 8 16 16 ሲደመር 16 32 128 ሲባዛ በ6 ሚሊዮን 768 ሚሊዮን እንደዚህ ነው ከሚከተሉት ውስጥ እውነት የሆነ የቱ ነው? እውነት ወይስ ሐሰት? ጥያቄውን ዋጠው እሺ ኮምፒውተር ምንድን ነው? እውነት ወይስ ሐሰት?
ኧረ ቲቸር ምን እሺ ነው በለው ዛሬማ አታመልጣት። 7 ሲደመር 3 10 ከሆነ ለምን 7 ሲደመር 3 መቶ አልሆነም? ኧረ ቲቸር ምን እየተፈጠረ ነው? እኔ እስከኛ ለምን ታስተምራለህ? ማንጎ ቢኖርና የተወሰነው ቢጠፋብህ ስንት ማንጎ ይቀራልና ማን ነው የጠፋውን ማንጎ ያገኘው? ቲቸር ከአሁን በኋላ ክላስ ውስጥ አልተኛም። ይምር የኔ ልደት ሚያዝያ 28 ቢሆን መች ነው የትምህርት ቤት የሚዘጋው? ኧረ ቲቸር እንዳለቀው መቶ ሰው አይሮፕላን ሲሳፈር ስንት ሰው በመስኮት ዘሎ ይወርዳል? ከአሁን በኋላ ክላስ ውስጥ አልተኛም። ይምር ኧረ እዚህ ጋር የጠየቁት ጥያቄ ስለበላል ወዳረሰ የኔ ልደት ሚያዝያ 28 ቢሆን መች ነው የትምህርት ቤት የሚዘጋው? ኧረ ቲቸር እየሄድክ አላለ መቶ ሰው አይሮፕላን ሲሳፈር ስንት ሰው በመስኮት ዘሎ ይወርዳል? ቲቸር በቃ ግደለኝ። አሁን ወደ ዛሬው ቶፒክ እንመለስ። ሁለተኛ እንደተኛ ኤክስ ሲደመር 3 8 ከሆነ ኤክስን ፈልጓል። ማሞ ትሞክራለህ? ያናድፍ ጥያቄ ማትስለ ማን በእውነት ይሄ ነገር እኔ ተማሪ እያለሁ በጣም የሚያስጠላኝ ነገር በነገራችን ላይ ማለት እኔ ራሱ አሁን የገባኝ ነገር እዛ ስንማር ውስብስብ አድርገው ያለፉት ነገር አሁን ላይ በሲምፕል ነገር የሚገቡኝ ነገሮች ምን አድርገናቸው ነው እንደዛ የሚያወስ ምንድናቸው? ኤክስ ቆይ ማን ኤክስ ዋይ ማን ናቸው? ኤክስ ለምንድን ነው ቆይ ዜድ ያለው ነው አለች እኮ ዜድ ማለት አይደለ? እኔ ማውቀው ኤክስ እና ዋይ ነው። ኤክስ ዋይ እኮ ያው ሲምቦል ነው። ለምን ዜድ ያለው? ለምን ኤ ያለው? ዘለ ኤክስ ጋር ዲቆችን እንግዲህ ጠይቃቸው ፕላስ ቆይ አይደለ? ኤክስ ሲደመር 3 እኩል ነው 8 ሲደመር እኮ በኤክስ ፋንታ ማለት እሱ ነው እኮ አንድ አይነት ያልሆኑ ነገሮች ይደመራሉ ነው። ለምሳሌ አንተ አንድ ማንጎ ሲደመር አንድ ብርቱካን ስንት ነው? ማንጎና ብርቱካን አይደመርም። በቃ እሱ እኮ ነው ይሀፕ ነው ያደርጋል። እኔ እንጃ እኔ ፊደልና ቁጥር አይደመርም። መልሱ ይሄ ለኔ አይደመርም። አዎ ፊደልና ቁጥር አይደመርም። ኤክስ እና ዋይ ሲደመር ስንት ነው ብትለኝ ኤክስ ዋይ ላል እስከ ስንት ነው ተማርከው? በጣም የሚያናዱኝ በእውነት። እሺ ከየት ነው የመጣችሁ? yes ማ የአንተ ኤክስ የቷ ኤክስ? ማሞ አንተም ክላስ ውስጥ መተኛት ጀመርክ? ማለቴ የአንተ ኤክስ ገርል ፍሬንድ ሁሉ ጊዜ ኤክስን ፈልጓት ትላለህ። እኛንን እንዲህ ያለ ያየናችሁ ኖርማል አይመስለኝም። እኔ ያልኩ የማትሷን ኤክስ ነው። እሺ ቲቸር እንካ ይሄንን። ምን ላርገው? አይ ቲቸር መነጽር ነው። ታዲያ ምን ላርገው? ከየት አመጣው? የአባቴ ነው ቲቸር። እና የአባትህ መነጽር ለምን ትሰጠኛለህ? ኤክስን ፈልጓት አላልክም? ያቹት ብላክቦርድ ላይ ካልታየ በዚህ ያት ብዬ ነው። ማን the best ይምባቸው እቺ ጀባያታ ወር እየተበላሽ እኮ አለ። ለምን አብረው እኮ ነው አንተ ሊያረጉ እኮ ነው እንዴ? በጀማ ነው እንዴ? እና እኔ ለሰባ ጎብት ወንድ ሸያና ታዲያ የቆጡን ብላ የበብቷ እንደሚባለው ነው። አይ ሲመስል ብናፕ እንዳረጋ ታውቃለህ። ሊይዟት አሰቡ። ከዛ አወቀ ከድመቷ እንደማይቀድም። ምን ትጠብቂያለሽ? እጂ ነገሩ መሰለኝ። እኔ ደግሞ የመሰለኝ ምንድነው ድመቷ ወፏን ልትይዝ ነው፣ የጀርባዋን አላየችም። ውሻው ደግሞ እሷን ሊይዝ ነው። ኦኬ ግን እኮ ውሻውም እሷን እርግቧን እያየ ቀርቧት ነው። አይ አይመስለኝም። እርግቧን እያየ ነው ማለት ይኸውልሽ አይኑ የት እንዳለ አንቺ አዎ በቆሪት ሶፋት መሰለኝ። አዎ ወይ ደግሞ እንዲህ ተነጋግረው ምናምን ነገር መለዋጥ ካዳመችና ሻመጥላት ባንዳ ለመጀመሪያ ጊዜ ውሻና ድመት በህብረት ይሰራ ይልበል። አይ ኧረ በስመ አብ ግን ለምንድን ነጭ ይቀብጥ
በጣም ቀላል ይቀርቷል እንዴ ለምንድን ነው በቢላ ወይ ደግሞ እሺ መምታት እንደዚህ ዙ ለምን አይመጡ እንደሱ ይችላል መሬት ላይ አንተ ድምፁ ሰምቶ ካደው እኮ አንተ የዚች ራሱ የሴትዮዋ ኳስ ላይ መቆም የዚህ ያለው ይዘለሽ እሱ ከመለ ወይ ጧና በጣም እነዚህ ነገሮች እያዝናኑ ነው ባይዘው አጭልፋው ላይ ተነሳ ከፋራው ላይ ተነሳ ይደግልኝ ዝንቶቻችን ተሰብነ በጣም ዶረስቲንግ ቢምቢ የፈጣሪያት እኔ ግን ገርመኛል እኔ ቢምቢ አይረብሽም ገርጭ ጫወታው ማለት ቢምቢ አይረብሽኝ ማለት እንጂ አይረብሽኝ ክላሲካል ነው የሚሆንሽ አይ ማለት እንዲህ ምናምን አይሉም ይበሉኛል ግን እንትን አይሉም ወይ እንቅልፋሙኝ ይሁን ወይ ድምጽ ናቸው ድምጽ አልበው ናቸው ድምጽ አልበው ቢምቢ አይ አሁን ጩጬውን በደንብ ነው የሚጫወቱበት እሺ መንከስሽ ይነክሰኛል መንከስ ግን ይሄ ድምጹ እንቅልፍ አይነሳኝ አረባ ደግሞ ስል ደግሞ ጎበዝ አይ ኩክሽናስ እንዴ ስል ጎበዝ ትይዛችኋል እንዴ ጎበዝ ነኝ እይ ኮን ያከኛል ያልከስ ፋይናሊ የታባቱ ምድረ ሰርከስ ምን ይያሳይ እሺ ሞክር ያል ይሁን ነገር አቀረበ ማታቸው ነው ወሰይ ሂድ በለው ተፈጣሪ ይሄ ነው እንግዲህ አሁን ትሉት ተንኮለኛ ተመጣ እንዲ ፋዘርን እንዲባረከው በሞያሪ ድረስ ምናምን አርጎ ነው የሚያሯሩጠኝ እንዴ ከገር ነው የሚያስጠው ሲጀምር እንደዚህ ሲጀምር አይሞክርም አዎ ያውኛው ሲጀምር አይሞክርም ሲጀምር አንተ ሞክር አትለውም ካልኩት ደግሞ በቃ ወደ አምላኩ ሄደ በቃ ወይ መሞት ፈልጋል ማለት በገዛ እጅ አለመጥ በሰው እጅ መጥፋት ነው ያማረ ህይወት መራኛለች ማለት ነው ገመድ ከምገዛ ብለን አሁን አባቶች ግን ይመቻቸው በእውነት ይመቻቸው ይሄ ነገር ለማን ሞክሮ አረቱ በእናትህ ሞክሮ አራ ጭራሽ ሸውድ ወቁና አይጎዳም እንዴ ነው አይጎዳም ተቀልቀጥታ አፍንጫን እኮ ነው የሚመታ ይኸው እንደ አፍንጫን አናትን ይኸው የተረገመ አንተም ልጅ ነው ግን አላ እንዴ ሳይ አንተም ለምስታቸው ታባ በጣም እኮ ነው የሚያማው አራማ አይ ቲንክ ይኸውልሽ ይሄ ጨርቁን አንደኛው አወፍረው ነው እንደሚሉት እንዳይጎዳቸው ሲመጣ አይን እንዳይጎዳ ግን ዞሮ ግን አፍንጫ መመታት አይቀርም እንዴ እንጮህ አንድ ቀን አረ ዞር ካሜራውን አንዳንዴ የምትጫወታቸው ኮንቴንት ብለህ ፎሎወር ወይ ምናምን ለማምጣት ብለህ ራስን አካል ጉዳት የሚያመጡ ነገሮች ላይ ለኔ ያዝናንቶኛል ግን ደግሞ ለነሱ በጣም ማን አይን ሊጠፋ ይችላል እንዴት ነው የሚጠፋው እዚህ ጋር ግድንግድ ጨርቅ አስረ ወዴት ነው የሚጠፋው እኔ አደጋውነት ከእንትንነት ካስኪኝነት አደጋው ወይ ተሞክርሽ እንሞክር ለሱ አይ እኔ እንሞክር ካሜራማን እሱን ከፍሉ ካደቅና አድርገው እንጀምረው ነገር እኔ አልሞክርም ቤተሰቦቻችን ይሄን እንትን እናርግ ወይስ አንዳርግ በእውነት እናንተ አርጉ ካላችሁ እናረጋዋለን እሺ አታርጉ ካሉ እናናረግ በእነሱ ይወሰድ በቃ ወስኑና በቃ ምረጡ አርጉ በሉ በእናታችሁ አይሽ ዘክ እሉ ሰዓት ይሄ ጎዳ ባይተዋረገኝ ናፍቆትሽ ባይተዋ
ባዶ ቤት ናፍቄ ፍቅር የማይቻል ዕዳ ነው ወይ? ማን ይቅርታ አድርግልኝ እኔ ከሙዚቃው አፍንጫው ነው ታይ ጭናይ ነው ቤታችን ድረስ ኃጢአት የሚልኩብን ነገር ቁጭ ብለህ በቃ ወጥቼ ተንቀልቅዬ ኃጢአት አልሰራም ብለህ ቤት ቁጭ ብለህ ቤት ድረስ ኃጢአት ይመጣል። ጭራሽ ለነሳ እንኳን ይሁንሽ እና የዚህ ቪዲዮ ኮሜንት እንደሚል ታውቃለህ? አይ አንድ አይነ ነው ለአንድ አይነ ባይተዋሪው ነው ሌላው ነበር ሌላስ ለምን ወይ ግላስ አድርጎ አይዘፍንም? ፕላስ ድምጽም አያምርም። አኔ እንግዲህ ያው አንዳንዴ ግን ደግሞ እንደዚህ አይነት ሰዎች ባይኖሩኝ በምን ዝቅ ራን ሳቅ ይቅርብ በእውነት ይቅርብ። መውደድ የማይቻል ዕዳ ነው ወይ? ፍቅረኛሽ ሴክስ ማድረግ መፈለጉን በምን ታውቂያለሽ? ከኔ ጋራ ስጠራኝና ምን ብሎ ይጣሽ? አይ ነይ ዛሬ እንገናኝ ይለኛል። መገናኘትማ ማንም ይገናኛል። ከዛስ ምን ብሎ እንጠቅሽ? እንዴት ማለት እንዴት ታውቂ ትችያለሽ? ለምሳሌ ሴክስ ለማድረግ ምን ብሎ እንጠቅሽ? ወይ አይ ዛሬ በቃ እኔ ካንቺ ጋር መገናኘት ፈልጋለሁ ነይ ይለኛል። እሺ እኔ እንደዚህ ቦታ እንገናኛለን ዛሬ በጣም ናፍቀሻል መገናኘት ፈልጋለሁ ዛሬ ይለኛል። ከዛ እንድስል በቃ እንገናኛለን ማለት ነው። እሱም ከወደኛ እኔ እወዳለሁ። ስለዚህ በሁለቱ ስለምንስማማ መገናኘት እንችላለን። ግን በ15 ቀን ስለየለም ዞሮ ሲመጣ ጊዜ ነው የምንገናኝ እንጂ ቶሎ ቶሎ አንገናኝም። እዛ ሀገር ነው የሚኖር። እኔ ስላፈቅ የወንደውዬ አሁን በሰላም ጠይቃለሁ። እሱ ደግሞ ሲመጣ ይጠራኛል። ስጠራኝ ቦታ አይደል እንገናኛለን። አይሽ እንደዚህ ነው ፋሚሊ ፋሚሊ በቃ ነው እንግዲህ የቤተሰቡ ምርጥ ጃም ነው ማለት ቤተሰቡ ምንዝናና በጣም የሚወደውና ሰርጓ ላይ ተለቆ ነው አይደል? ወይ ደግሞ ቀጨስ ፋሚሊ ዋው ምን ነው ይሆንሽ? ተመታችን ቻት ተንኮለኛ እንዴት አሰበችው? እንደዚህ አይተረዳል አላየሽው? ውጮች በሬት ተግተው ያስደነግጧቸው። ባይዘው በጣም የሚያስፈራ ፓርት ማለት እንዴ ነው። አንተ ስትሄድ እኮ መሬት እንደዚህ ያያል አይደለም እንደዚህ ነው ያያየምት እና ኖትስ ታደርጋለህ ነው ለተኛ ኢማጂን ከሻው በጣም ቢወድቅስ ያዳልጡት ተንኮለኛ ነች። ለቀቀው ውሃ ልብሱ እንዴ ብለርድ ያደረገችው ለዛ መሰለኝ። ቹቻ ራሱ ለዚህ ይመቻል በዚህ ነፍስ እንግዲህ ዛሬ ደግሞ ማቀርበላችሁ ሳቅ ነው። እስቲ አብረን እንስቃለን። ጉድ ታመጣ አንተ የተለያዩ አይነት ሳቆች ናቸው። የእድር የቀበሌ የቀበሌ አለ የማህበር አለ ይሁን የተለያዩ አይነት ሳቅ ነው። ስቃብን ሄደች ማን በጣም የሚያናድር ቪዲዮ ነው። እኔ ደግሞ አሁን ያየሁት ቪዲዮ ሎኬሽን ጠብቀህ የምትስቅባቸው አሳሳቆች ናቸው ያለች። ኦኬ ስታይላቸው የሚባለው ቡና የነገር ነው ይመስለው እኮ በቃ ከዛ ላይ ኬክ የምትላት ደግሞ የእንትን አለች እዚህ እድር ሰብሳቢው ጋር የምትስቀው ሳቅ። ቆይ ማማ አሁን ቆይ ለምንድን ነው እንደዚህ ያደረጉት? ማማ ግን ኧረ ተው ማማ ኧረ በእውነት እኔ ምንም እንዴ ምንድን ነው
በቃ ሁሉም ሰው ላይክ ፎሎ ያርጋቸው ግን እንዳይፖስቱ እንደዛ እናርገው ይሻላል እንስማማና እንዳትፖስቱ ላይክ ፎሎ ታገኛላችሁ ፎሎ እናረጋ ግን እንዳትፖስቱ በቃ ይበሳቀስ ሳቅጣለሁ እንደዚህ አርጋጣቅ ያማል እኔ በእኛ ጊዜ ማለት እንትን ነበር ብናደርገው መጥሪያ ብርቃችን ነው መጥሪያ ያረጋግን ነበር ምንወጣ አንድ ጊዜ ፋሽን ነበር ሁሉ ሰው መጥሪያ የሚገ እንዲመራቸው ያረግናቸው ያ አንድ አሁን ጓደኛ አብሮድቂ ነበር እንጃ እሱ ከሆም ብሎ ኔክስት ሌቭል አደረገው ይሄን መጥሪያ ፕላስተር ይዞ መምጣት ጀመረ ለጥፎት ይሮጣል ዋው አንቺ የኛ አፕግሬድ ደግሞ ልንገርሽ እንደምናርክ እነዚህ ፊት ለፊት ያሉ በሮች አሉ አይደል እዛና እዚህ ጋር በግምድ እናስሯል ከዛ መጠራ ታረጋለህ ከዛ እናንኳኳል ይጓተቱታል ይጓተቱታል ከዛ ፋይናል የሚያረጋሉ በአጥራቸው ሊወጡና እንደዚህ ብለው ያሉ ገመር ነው የሆነ ሰው ዘሎ ወጡ ቢበጥስ እንጂ ያም ሲከፍት ያም ሲዘጋ እንዲህ ያለ ነው የሚለው ማለት በቃ እንዲህ ኧረ ተመታ የኛ ሰፈር ነው እንደዛ መጥሪያ ነበር እንዴት ወደ አልተቀየረ አይሽ እዚህ ሽድብ ይላል ላይስ እንደው ይቅርበሉን እኛም መጥሪያ አድርገን የሮጥነው ሰዎች እንደዚህ ሽጉጥ ይዘው ለመውጣታቸው የበኛ ጊዜ ምን ቆመ ተጠብቀኝ አይ ቢሆንም እንደዚህ ከሆነ ቢሆኑ ኖሮ አስበዋል ስንቶቻችን እንደምናልቅ ያናልቅ እንኳን ሽጉጥ ይዛቸው አልወጣች እንኳን አልጨረሳቸው እንዴ ባይዛዊ ማለት ነው አንድ ዋሮ ሶስት ወር ያለ እንግዲህ አጓደጎች ታውቃላችሁ በልጅነታችን ቦይ እንጨፍር ነበር እና ቦይ እየጨፈር የሆነ አንዳንድ ምርጥ ሰው አለ አንዳንድ ደግሞ የተመታ ሰው አለ ታውቂያለሽ እና እየጨፈርን ዩኒቨርሲቲ ወጣችና ከቤቷ ዞር ብሎ ከዚህ ጋር ውሻ ልቅባችሁ አለች እዛ እሺ ብለን ከሷ ቤት ዞራልና ጎረቤት መጨፈር ጀመር ድጋሚ ወጣችና አትሰሙ እንደ እናንተ ልጆች ውሻን ልቅባችሁ ዞር ብሎ አለች እንዴ ምንድነው የምትለን አንቺ ጋር ቋል የሚጨፈር ነው ጎረቤት ነው እንዴ ያለችና ገባች ማለት ለቀቀችው ከዛስ እኛም ትልቃቃ ምን አንድ ውሻ ወገባን ብለን ጥላታለን ምናምን ብለን እየቀወጥ ነው ስንት ነበር መሰለ 5 ነው ምናምን 6 ነው 7 ውሻ ለቀቀች እግዚአብሔር ምስክሬ ለያንዳንዷ ምሳ አይደለም በቃ ቤቱ ዘጭ ውሻ ነው ለካ ያለው ለቀ ያሳደገች ምሽቱን አላውቅም ለቀቀቻቸው መድኃኒዓለም አባቴ መቼም ማረሰው እግዚአብሔር አንተ አስቀደዱን ነው ማለት አስቀደዱን ይመቻት ለብሶ ላይ ሽንቱ የሸና ጀለስ ነበር የዛን ቀን ኧረ ይመቻት ኢፌክቲቭ ይችላል ያስባል ኦኬ ያስኬዳል AI ነው artificial intelligence ወይኔ intelligence አገኘሁት አንተ ጀለሰ ቲክቶክ ላይ ምን ቢል ኮሜንት ላይ ኢንተለጀንስ አለው አንተ ጀለስ አላለ እንዴ ኢንተለጀንስ አላለ ባይልስ ቢቀር እቺ ለከፈው ሰው አይደል በቀልድ ጀምሮ የምራረግታ ደስ ይላል
ስቀናል ውይ ተንኮል እንቁራሪትን ሲጀመርም አናቱ ትልቅ ነው። ይሄ ባይዘው ያስፈራል። ግን የበለጠ ደግሞ ነጭ ቦቅቦቃ ነው እንትን አይደለም። ይሄ እንትን እኮ ነው የሆነ እንደ አሻንጉሊት ስቶር ነገር እና አሻንጉሊት መስላ ነው የቆመችው። አረኛ ምን ነው ቦቅቦቃ አረኛ ምን ነው ብራዘር ምን ትለየዋለህ እዚህ ውስጥ? ያቺኛው የምትደግመው ጥሩ ነው። እዛ ጋር ዛሬ ጨላ ጨርሰናል። እንዴት ነው ደግሞ ፋኒ ምርጥ ይላል። አልበሰለም ማለት ኧረ በስለ ቤተሰቦች እንዴት አያችሁት? ዘና ፈታ ብላችኋል? ቅድም ሪኮመንድ ያደረጋችሁ መድኃኒት ተውና እነዚህ ቪዲዮዎች እያያችሁ ዘና ብሉባቸው። እንደሙዳችሁ ጤና አዳሙ ይደግ የምትሉ ከሆነ መብታችሁ ነው፣ የእናንተ ምርጫ ነው። አይ ካላችሁ መብታችሁ። ኤኒሃው የዛሬ ቪዲዮ ይሄን ይመስላል። ዘና ፈታ እንዳላችሁ ተስፋ እናደርጋለን። እንግዲህ ኔክስት በሌላ ቪዲዮ ከች እንላለን። ይመቻችሁ።